ሰላም የተወደዳችሁ የዮብ ኢንተርቴይንመንት ቤተሰቦች እንኳን ለብርሃነ ትንሣኤው በሰላም በጤናና በፍቅር አደረሳችሁ አደረሰን። ይህ የኔና የእናንተ የትረካ ቤት የሆነው ዮብ ኢንተርቴይንመንት ነው። እኔ ደግሞ ኢትዮጵያ ከፈለኝ ነኝ። እንግዲህ በዮብ ኢንተርቴይንመንት የትረካ ቤት ውስጥ ከዚህ ቀደም በእናንተ ምርጫም በእኛም ፍላጎት መሰረት የተለያዩ ተወዳጅ ስራዎችን ይዘን ወደ እናንተ መቅረባችን ይታወቃል። ከዚህ በኋላም እንግዲህ በጣም ቆንጆ የሆኑ እናንተን ቤተሰባችንን ይመጥናሉ ብለን ያመንባቸውን ስራዎች ወደ እናንተ ይዘን የምንቀጥል ይሆናል። እናንተም ግን ለቻናሉ አዲስ ከሆናችሁ ወይም ደግሞ ቻናሉን ሰብስክራይብ ሳታደርጉ ከሆነ ትረካውን የምትከታተሉት ካሁን ጀምሮ ሰብስክራይብ በማድረግ ቤተሰብ እንድንሆን በፍቅር ነው የምጠይቃችሁ። በዓሉ የሰላም የጤና የፍቅር እንዲሆንላችሁ እየተመኘው ትረካዎቹን ስትወዱ ላይክ በማድረግ ፍቅራችሁን ግለጹልን። እንዲሁም ደግሞ ሀሳብ አስተያየት ካላችሁ እንዲተረክላችሁ የምትፈልጉት መጽሐፍ ካለ የኮሜንት ሴክሽናችን ለእናንተ ክፍት ነው፣ አስቀምጡልን። እኛ ወደ እናንተ መልሰን የምናደርስ ይሆናል። ለወዳጅ ለዘመዶቻችሁም ትረካ በመጋበዝ ፍቅራችሁን ግለጹላቸው። እንዲሁም ደግሞ የዮብ ኢንተርቴይንመንት ቤተሰቦችንም ብዙ አድርጓቸው የዛሬው መልእክቴ ነው። በድጋሚ በዓሉ የሰላም የፍቅር የጤናና የመተሳሰብ እንዲሆንልን እመኛለሁ። አመሰግናለሁ። ፍቅር ይበልጣል ከክብር። ዮብ ኢንተርቴይንመንት